Hello everyone. How are you doing? We back with another video. This week ትንሽ ጉንፋን ይዞኛል, so don't mind my voice. በዚህ ቪዲዮ ዛሬ እንግዲህ ምንድነው ሶስት ነገሮች ነው የምናደርገው። አንደኛ ላስት ዊክ የነበሩትን ፎርካስት ያደረግናቸው ትሬዶች እንዴት ሆኑ የሚለውን እናያለን። ሁለተኛ ኔክስት ዊክ የምጠብቃቸውን ትሬድ አይዲያዎች እነግራችኋለሁ። ሶስተኛ ደግሞ የዩኤስሲኪቲ ማርኬት፣ ናስዳቅ፣ ስፓይ፣ ዳው ጆንስ እና ቢትኮይን ምንድነው አሁን ያለበት ሁኔታ፣ እኔ እንዴት ነው የማየው የሚለውን ሪስክ አሴስ ስለሆኑ ጠቅለል አድርጌ እኔን አይዲያ እነግራችኋለሁ ከታሪፉም ጋር ምናምን ተገናኝቶ። ዚስ ዊክ አይ ዋዝ ቬሪ አክቲቭ ኦን ቴሌግራም ብዬ ነው የማስበው እስከዛሬ ከነበረው። ምክንያቱም ቢሃይንድ ማይ ትሬድ ያሉትን ፋንዳሜንታል አይዲያዎች ያለንበትን ኢኮኖሚክ ኤንቫይሮንመንት እንድትረዱት ለማድረግ እየሞከርኩ ነበር። ምክንያቱም አይ አም ኖት ኦብቪየስሊ ፋንዳሜንታል አናሊሲስ የተጠቀምኩ ትሬድ ማድረግ ሰው አይደለም። አይ አም ቴክኒካል አናሊስት። ግን ቢሃይንድ ደ ማርኬት ያለውን ፋንዳሜንታል ወይም ኢኮኖሚክ ኤንቫይሮንሜንቱን መረዳት በጣም ወሳኝ ነው። ምክንያቱም አንደኛ ሙቭ ሊያደርጉ የሚችሉ ማርኬቶችን አይደንቲፋይ እንድታደርጉ ያሳያቸዋል። ቮላታይል የሆኑትን ብዙ ገንዘብ ሊሰራባቸው የሚችሉ ትሬንድ ሊያደርጉ የሚችሉትን ማርኬቶች አይደንቲፋይ እንድታደርጉ ያደርጋቸዋል። ኦኬ ቾፕ አራውንድ የሚያደርጉ ሳይድ ዌይ ኮንሶሊዴት የሚያደርጉ ማርኬቶች ላይ ስታክ እንዳትሆኑ ያደርጋችኋል። እና ያው ትሬድ አይዲያችሁንም እንደ ኮንፊርሜሽን ያገለግላል። እሱ እንድታቁት ኦልሞስት በጣም ኢምፖርታንት የሆኑ ነገሮችን ነው ስነግራችሁ የነበረው ቴሌግራም ላይ። ሶ ሌትስ ጌት ቪዲዮ እና ዋን ኦፍ ዘ ፔር ዩኤስዲ ካድ ነበረ። ዩኤስዲ ካድ ኢት ዋዝ ኢንሴን፣ በቃ ኢት ዋዝ ሴሊንግ ላይክ ክሬዚ ማለት ነው። እኛም ቤሪሽ ነበር በዚህ ሳምንት። ግን መጀመሪያ ላይ ትንሽ አስቸግሮኝ ነበረ፣ ሆነስትሊ ስፒኪንግ ማለት ነው። አይ ዋዝ በጣም አስቸግሮኝ ነበረ። ዩኤስዲ ካድ ቤዚካሊ እዚህ ጋር ነበረ ዊኩ የጀመረው፣ አልተሳሳትኩኝ፣ እዚህ ጋር ነበር የጀመረው። ሶ ምንድን ነበረ ስላችሁ የነበረው ኦኬ ቤዚካሊ ጀስት ዌይት ፎር ደ ማርኬት ቱ ካም ቱ ፕሪሚየም ፊም ነበረ ስጠቀም የነበረው። ምንም ሌላ የተጠቀምኩት ነገር የለም፣ ሳይንስ የለም። ቪዲዮውን አይታችሁ መመለስ ትችላላችሁ። ሶ እዚህ ጋር ፕሪሚየር ነበር። ኤዘር ወደዚህ ይመጣል ወደ 68% ወር 78% ሪትሬስመንት ይጠብቃል። ግን በስታይል እንገባለን እያልኳችሁ ነበር፣ የተወሰነ ማርኬት ስትራክቸር ሽፍት እንዲፈጥር ማለት ነው። ሶ በስታይል ያልኳችሁን እንደውም ካስታወሳችሁ እንዴት ነበረ? እንደዚህ ነበር ቤዚካሊ። እንደዚህ አይነት ነገር ሲገባ እዚህ ጋር ጠብቃችሁ ግቡ ምናምን አይነት ነገር ነበር የነገርኳችሁ። እኔም እንደዛ ነው ያደርኩት። ግን መጀመሪያ ላይ የሆነውን ነገር ላሳያችሁ ሆነስትሊ ማለት ነው። ሶ ተከፈተ ማርኬቱ፣ ኢት ዋዝ ጎይንግ፣ ሶ አይ ዋዝ ዌይቲንግ። ያው እንደምታዩ 61% ሪትሬስ አደረገ። አሁን ይኸውላችሁ እዚህ ጋር ገባሁ እኔ እዚህ ጋር ገባሁላችሁ። በቃ ይሄኛው ብሬክአውት ሲያደርግ ገባሁ እዚህ ጋር ሴል ማለት ነው። ሾርት ፖዚሽን እዚህ ጋር አድርጌ ኦኬ ገባው ማለት ነው። እዚህ ጋር ገባው፣ ማርኬቱ መሄድ ጀመረ። እሺ ከዛ በኋላ ይሄኛውን ስቶፕ ሎዜን የታረኩት አመጣውና እዚህኛው ሃይ ላይ አድርጌ ማለት ነው። ኦኬ እዚህኛው ሃይ ላይ አደረኩትና አናዘር ፖዚሽን ገባውኝ። ይሄ እንዳለ ሆኖ እዚህ ጋር አናዘር ፖዚሽን ገባውኝ። እዚህ ይሄኛው ሎ ብሬክ ሲደረግ ማለት ነው። እዚህ ጋር ይሄኛውን አድርጌ ስቶፕ ሎዜን እዛችሁ አድርጌ አናዘር ሁለተኛ ፖዚሽን ኦፕን አደረኩኝ ማለት ነው። ሶ አይ ዋዝ ኢን ፕሮፊት። እዛ እየሄደ ነበረ። ከዛ አይ ጋት ናክድ አውት ማለት ነው። አስወጣኝ ሁለቱም ፖዚሽን ላይ ማለት ነው። የመጀመሪያው በኋላ ያደረኩትም ፖዚሽን ላይ ኖክድ አውት አደረገኝ። ከዛ ዩኤስዲም ቆይ በኋላ እናየዋለን። ቤሪሽ ነበር በጣም ቡልሽን እና አይ ዋዝ ኮንፊውዝድ ላይ oh my god, this was supposed to work. What's going on? Is this going to be bullish? አልኩኝ። ዩኤስዲ almost I was certain that I was completely wrong እንደነበርኩ ገባኝ ወዲያው ማለት ነው። ዩኤስዲ ካድ ግን I had so many reasons to enter this trade ማለት ነው። እና I'm gonna wait እና ያልኩት እንጂ just flip አላረኩም አይዲያዬን። so basically ጠበኩት። አሁንም ኖርማሊ I had to wait this far። እዚህ ጋር ነበረ ሴል መግባት ያለብኝ። ግን I was almost certain that this market is no way this market is going to be bullish ምናምን ብዬ በጣም ኮንቪንስድ ሆኜ ስለነበረ I added another position here ሴል ስቶፕ ማለት ነው። እዚህ ጋር አድርጌ ገባሁኝና ወደ ታች መጠበቅ ጀመርኩኝ። ከዛ በኋላ ማርኬቱ መሄድ ጀመረ። ኦኬ ከዛ ይሄኛውን ስቶፕ ሎዚን ዝቅ እያደረግኩኝ
ሌላ ብሬክ አውት ሲያደርግ እንደዚህ እየጠበቅኩኝ ምናምን መግባት ጀመርኩኝ። ከዛ እየሄደልኝ ጥሩ እየሄደልኝ እያለ ወይ እዚህ ጋር ማለት ነው ይኸውላችሁ እዚህ ጋር ሲመጣ እዚህ አካባቢ ላይ ፈራሁት ማርኬት ሮልኦቨሩን ማለት ነው። ቴሌግራም ላይ እንደነገርኳችሁ በቃ ማርኬት ሮልኦቨር ማለት ሌሊት 6 ሰዓት ላይ አዲሱ ቀን ሊጀምር ሲል ያለው ስፕሪድ በጣም ኢንሴን ነው እና ፈንድድ አካውንት ነው። ኦልሞስት በጣም ትንሽ ነው የቀረኝ ላልፈው። ኦ ማይ ጋድ አም ናት ገና ሉዝ ላይክ ዊክስ ኦፍ ማይ ፕሮፊት ኢን ላይክ ኢን ዋን ስቱፒድ ትሬድ ብዬ ጀስት ክሎዝ አደረኩት ዘጋሁት ማለት ነው። ከዛ ግን ወደ እንትን አልመጣም። ቴሌግራም ላይ ራሱ ስክሪንሾቱን ለቄዋለሁኝ የገባሁበትን ማለት ነው። ምንም አልመጣም። በቃ ማርኬቱ በቃ ወደ ታች ሄደ ማለት ነው። በጣም ኢት ሜልት ዳውን ላይክ ክሬዚ ማለት ነው። ሶ አኖይንግ ማለት ነው። ሶ ኤኒዌይስ ያው ሁለት ፖዚሽኖች ስለነበሩ ይሄኛውን ነበር የሚለሶች እንትን አድርጌያለሁ ሪኩፕ አድርጌ ያው ብሬክ ኢቭን ቤዚካሊ ማለት ነው። እዚህ ጋር ግን ማርኬቱ በጣም ኢፍ አይ ሃድ ሄልድ ላይክ 5-6 አር ሜድ አይነት ትሬድ ነበረ። ኤኒዌይስ ዩኤስዲ ካድ እንደዚህ አልቋል ብለን ትንሽ አለቃቅሰን እንተዋለን። ዘኔክስት ትሬድ ዩሮሲኤችኤፍ ነበረ። ዩሮሲኤችኤፍም እንደነገርኳችሁ እንደው ሞስት ላይክሊ ይሰራል ብዬ ነበር። ይሄኛው ነው። ሶ ማርኬቱ ሲጀምር የት ጋር ነበርን መሰላችሁ? እዚህ ጋር ነበርን ባለፈው ሳምንት ማለት ነው። ቤዚካሊ ምንድን ነበር ስላችሁ የነበረው አፕላይ ፊ ፍሮም ሂር እዚች ድረስ አድርጉና 50% ወይም 60% ነበር ያልኩት። ግን ማርኬቱ ልክ እንደተከፈተ ጋፕ ዳውን አደረገ። ስለዚህ ፊቡን ዝቅ አደረኩት። እዚህ ጋር የነበረውን እዚህ ጋር አደረኩትና I was waiting for the market to reach at equilibrium or ደግሞ 61% ሪትሬስመንት እንዲደርስ እየጠበቅኩት ነበር። መሄድ ጀመረ ስቲል አሁን መጣ ወደ ኦልሞስት ወደ 61%። አንዳንዶቹ ፊብ አፕላይ ሲያደርጉ ዊክ ይጠቀማሉ፣ አንዳንዶቹ ቦዲውን ይጠቀማሉ። ታዝማተለን ምክንያቱም እኔ የምፈልገው ፊብ ሌብል ላይ አልገባም። እኔ የምፈልገው ማርኬቱ ፕሪሚየም ደርሶልኛ ወይስ ዲስካውንት ላይ እና የተመለሰው ዛት ሲት ሌላ ምንም አልፈልግም። ሌሎች ኢንዲኬተሮች አሉኝ የምጠቀማቸው የራሴ የሆኑ ሜቢ ኢን ደ ፊውቸር አሳያችኋለሁኝ። እነሱንም እየተከታተልኩ ነው ስሩአውት ዚስ ፕሮሰስ ማለት ነው። ከዛ ምንም ኢንትሪ ሲግናል አላገኘውም። ማርኬቱም ሃየር ሃይ ነው እየፈጠረ ያለው ምንም እንትን የለም። ዌይቲንግ ከዛ እዚህ ጋር በቃ I was starting to say like I should place a sell stop order here እና whenever the market breaks I should be part of that እያልኩ እያሰብኩ ነበር። ግን ስቲል ኢንዲኬተሮቼ የምጠቀማቸው አሉ they were not giving me my set signals ማለት so I waited አሁን እዚህ ጋር ምን ማድረግ ይቻላል መስላችሁ? እዚህ ጋር ሴል ስቶፕ መግባት ይችል ነበረ። I could have banked some profit ግን እንዳልኳችሁ ምንም ኢንትሪ ሲግናል አልሰጡኝ የምጠቀመው ሲስተም ማለት ነው። አሁን እናንተ ምን ማድረግ ትችላላችሁ? እዚህ ጋር if you know where the market is going by the way ኢንትሪ በጣም ሲምፕል ፓርት ነው። ከፈለጋችሁ ብሬክ አድርጓል ሽፍቲን ማርኬት ስትራክቸር ሽፍት ነው የምትሉት እሱ ነገር አለ። በቃ ወደ ኤፍቪጂ ምናምን ነገር ተመልሶ እዚህ ጋር መግባት ይቻላል። ግን እኔ እንደዛ አይደለም ሲስተም የሚፈቅደው። እየጠበቅኩ ነበረ። ከዛ at this time በቃ ነገርኳችሁ ቴሌግራም ላይ I am probably going to place a sell order tomorrow on USHF ብዬ ቴሌግራም ላይ ነገርኳችሁ። ከዛ በኋላ I was waiting for what ያችን ስታይል ማለት ነው። I was waiting for the market to form a low and I will be participating in the move in the next move በቃ እንደዚህ እንትን ሲያደርግ እዚህ ጋር እኔ ሴል ስቶፕ አስቀምጣለሁ ብዬ መስጠበቅ ነበር። ግን እንዳልኳችሁ እናንተ እዚህ ጋር ኤፍቪጂ ላይ እንትን ብላችሁ እዚህ ጋር 2 or 3 ፒፕስ ከፍ ብላችሁ ማስቀመጥም ይቻላል። እኔ ግን እሱን አልወደውም። እሱን ኢንትሪ በጣም ዊክአውት እያደረገ ስለሚያስቸግረኝ ማለት ነው። ሶ ቤዚካሊ I was waiting for that መጨረሻ ላይ ምን ሆነ መሰላችሁ? እንሂድ በዚህ ስክሪንሾቱ ለቀዋለሁ ቴሌግራም ላይ ትሬድ የገባው ዝም ብዬ እንትን እያልኩ እንዳይመስላችሁ። እዛ ምን ፈጠረልኝ? ሎ ፈጠረ። ኦኬ አልኩኝና እዚች ጋር I placed my short position በቃ እዚህ whenever it breaks I'm gonna be in እዚህ ጋር እንትን ብዬ አስቀመጥኩት። ከዛ ኤግዛክትሊ ቱአር ነው ብዙ ጊዜ ቱአር ነው የማደርገው። ግን ባይዘ አንዳንዴ በአንድ 1 አርም 1.5 አርም አንዳንዴ 4 አር 5 አር 6 አርም ሊሄድ ይችላል። ቤዚካሊ እኔ አሁን በጣም ሲስተምን ሪፋይን አድርጌው ኢንዲኬተሮቼ የምጠቀማቸው ሲስተሞች መቼ መግባት እንዳለብኝም ኤግዚትም የምወጣበትንም ነገር ያስልክ አለርቱ ሲጮህ እወጣለሁኝ። ሶ ግን ቤዚካሊ ዝም ብዬ መጀመሪያ ትሬድ ፕሌስ አድርግ ቱአር ነው የማስቀምጠው። ሶ መጣ ብሬክ አደረገው ሄደ ወረደ ያ ጌቭ ቱአር እዚህ አካባቢ ወጣሁኝ።
ለቄዋለሁ ቴሌግራም ላይ ማይ ኢንዲኬተር ሶልሶ አለርቱ ብሎ ኦፍ አደረገ እዚህ ጋር ወጣው ቤዚካሊ ማለት ነው። ሶ ዩኤስኤችኤፍ እንደዚህ ነበረ የሄደው። አይ ዋንትድ ቱ አድ አናዘር ፖዚሽን ሆነስትሊ እዚህ ጋር ምናምን ለመግባት ፈልጌ ነበረ፣ እዚህ ጋር ማለት ለመግባት ፈልጌ ነበረ። ግን ምንድነው ይሄኛውን ፈራሁት። ይሄኛውን በጣም ቢግ የሆነ ኢምባላንስ ነው እና ወደዚህ ሊመጣ ይችላል። ፕላስ አይ ሜድ ኦልሬዲ 2R ፎር ዘ ዊክ እና የዩኤስዲ ካርዱን ሪኮፕ አድርጌ ያለውኝ አሁን ኢን ፕሮፊት ኦፍ 2R። ስለዚህ አይ ኩድ ኮል ኢት ዊክ ብዬ ታውኩት፣ ምክንያቱም ሪስኪ ነው ይሄኛው ጋፕ ስላለ ማለት ነው። ኢንዌይስ ዛት ዋዝ ሃው ዘ ዊክ ኢንድድ አለቀ ማለት ነው። አርብ ስለነበረ ወደ ሰኞ ኦፕን ትሬድ ይዞ መግባት ሪስኪ ነው በዚህ ሰዓት ትራምፕ እንደዚህ በሚያደርግበት ሰዓት። ስለዚህ አይ ኢንድድ ማይ ዊክ ሂር። ዩሮ ዩኤስዲ ዋዝ ኢንሴን ማን፣ በቃ በጣም ኢንሴንሊ ቡሊሽ ነበር። አይ ዋዝ ቬሪ ቤሪሽ እና ግን ቴሌግራም ላይ እንደለቀቁላችሁ ነው። በቃ ዊኩ የት ጋር ነው የጀመረው መሰላችሁ? ዊኩ የት ጋር ነው የጀመረው? እሺ እዚህ ጋር ነው የጀመረው፣ እዚህ ጋር ነው የጀመረው። ከዛ አይ ዋዝ ዌይቲንግ ላይክ የት ጋር ነው የምገባው እያልኩኝ እየሄድኩ ነበር፣ እየጠበቅኩት ነበረ። ግን ማርኬቱ ይሄዳል 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 ይሄዳል። ኢት ዋዝ ኮንሶሊዴቲንግ፣ ወደ ላይ ይሄዳል ይወርዳል፣ ወደ ላይ ይሄዳል ይወርዳል። ኢት ዋዝ ኖት ጎይንግ ኤኒዌር ማለት ነው። ከዛ በኋላ አይ ዲሳይድድ ኦኬ ዩካድ በቃ ፎከስ አደረኩኝ በጣም። ዩካድ ሙቭ እያደረገ ስለነበረ ዚስ ማርኬት ኢዝ ናት ጎይንግ ኤኒዌር ምንም ይውላችሁ። ወይ ወደ ላይ መጣ፣ አሁን ቤሪሽ ነው ብላችሁ ትገቡ፣ ወደ ታች ሄድና ተመልሶ ወደ ላይ የማስወጣችሁ የታች ይሄኛውንም እዚህ ጋር የሚገቡትን አስወጥቶ እዚህ ጋር የሚገቡትን አስወጥቶ ኢትስ ናት ጎይንግ ኤኒዌር። ምንም ሎወር ሃይም እየፈጠረ አይደለም። ኢትስ ጀስት ኮንሶሊዴቲንግ ኦል ዊክ ማለት ነው። ኖት ኦል ዊክ ግን በቃ ለአብዛኛው ግን ሰዓት በቃ ኮንሶሊዴት ሆኖ ነበረ። ስለዚህ በቃ አይ ሌፍት ዩሮ ዩኤስዲን በቃ ሙሉ ለሙሉ ተውኩት፣ ምክንያቱም ከዚህ ሬንጅ ሊወጣልኝ አልቻለም። ፋይናሊ ግን ብሬክ አውት አድርጎ ያው ቡልሽ ነው የቆየው። ሶ ዊ ዌር ሮንግ፣ ያው ታፕንስ። ዋናው ነገር ሉዝ አላደረግም። ሉዝ ብናደርግበትም ችግር የለውም፣ ትሬዲንግ ነው፣ 100% እንትን ማድረግ አንችልም። ሶ ያ ሜን ይሄ ነበረ ላስት ዊክ ፎርካስት ያደረግነው። ያገኘነውም ነገር ይሄ ነው። ዩሮ ዩኤስዲ ዋዝ ቬሪ ቡልሽ። እኔ ሪዝኒንጌን ነግሬያቸዋለሁ። ለምንድን ነው እኔ ዩሮ ዩኤስዲን በጣም ሾርት የሆንኩት? ዩሮ ኢዝ ሪስኪ አሴት ነው፣ ከረንሲ ነው። ይሄ ኢኮኖሚክ ኢንቫይሮንሜንቱ ቴሌግራም ላይ እንደነገርኳችሁ በጣም ችግር ውስጥ ሲገባ፣ በጣም ሰዎች ስቶክ ማርኬቱ ክራሽ ሊያደርግ ነው ምናምን እያሉ ኢንቨስተሮች በሚፈሩበት ሰዓት ሪስክ ኦፍ ይባላል እንደዛ አይነት ኢንቫይሮንሜንት። እና ገንዘባቸውን ከስቶክ ማርኬት እያወጡ እየሸጡ ያላቸውን ሸር ጎልድ ነው የሚገዙት። ኦር ደግሞ ከረንሲ ላይ ደግሞ ሴፍ ሄቨን የሚባሉ ከረንሲዎች አሉ። በቃ ምን ሁሉ ነገር ቢበላሽ እነዚህ ከረንሲዎች አይወድቁም፣ ወርቅ ናቸው ተብለው የሚታሰቡ ከረንሲዎች አሉ። እነሱ ስዊስ ፍራንክ፣ ጃፓኒዝን እና ዩኤስ ዶላር ነበረ። እና ዩዥሊ ዩኤስ ዶላር ሴፍ ሄቨን ከረንሲ ነው ማለት በቃ ሰዎች የሚተማመኑበት አይነት ከረንሲ ነው። ለዛ እንደዚህ አይነት በጣም የሆነ ሪስክ የሆነ ኢንቫይሮንመንት በቃ ስቶክ ማርኬቱ ክራሽ ሊያደርግ ምናምን ሲባል ዴክሶይ ብዙ ጊዜ ቡሊሽ ነው የሚሆነው። በጣም ብዙ ቻናሎችን አይታችሁ ከሆነ ፋንዳሜንታል አናሊዝ የሚያደርጉ ትሬደሮች ፐዝል ነው የሆነባቸው። ዴክሶይ ለምንድን ነው ዋይ ኢዝ ኢት ሙቪንግ ዳውን? ለምንድን ነው ዩሮ እኮ እና ጂቢፒ እኮ ዚያ ሪስኪ አሴት ወደ ላይ ነበር መሄድ ወደ ታች ነበር መሄድ ያለባቸው ሪስክ ስለሆኑ፣ ዴክሶይ ደግሞ ቡልሽ መሆን ነበረበት። እንዳያችሁት አሁን ሲኤችኤፍ ቡልሽ ነው። ለዛ ነው ዩሮ ሲኤችኤፍ ራሱ አንዱን በጣም ኮንፊርም ያደረገልኝ ነገር ዩሮ በጣም ሪስኪ አሴት ነው፣ ሴል ይደረጋል። ሲኤችኤፍ ደግሞ ሪስክ ኦፍ አሴት ነው፣ ሴፍ ሄቨን ነው፣ ባይ ይደረጋል። ስለዚህ ዩሮ ሲኤችኤፍ ወደ ታች ይወርዳል። ዋን ኦፍ ማይ አይዲያ ማለት ነው። እንደዛ ነበር። ግን ኢን ማይ ኦፒኒየን ለምንድን ነው እንደዛ የሆነው ብዬ ከጠይቃችሁኝ አሁን ዩናይትድ ስቴትስ ኢዝ ኢን ደ ሴንተር ኦፍ ደ ሜስ፣ የሜሱ ዋና አካል ነች። አሁን ገብቷችኋል አይደለ? ታሪፉ ምናምን እየጀመሩ ያሉት ራሳቸው ናቸው። ለምሳሌ ሌትሰይ ሰሜስ ተፈጠረ ኢራን ምናምን አካባቢ ወይም ሚድል ኢስት ኦር ደግሞ ዩክሬን ራሻ አይነት ነገር ቢኖር ዩኤስዲኤም ያው ኢንዳይሬክትሊ ኢንቮልቭድ ትሆናለች። ነገር ግን ከረንሲው አትሊስት ሴፍ ሄቨን ይሆናል እና በዛ ሰዓቶች ላይ ቡልሽ ይሆናል። አሁን ግን ዩናይትድ ስቴትስ ዘ ሶርስ ኦፍ ዘንትን ሜስ ማለት ነው። ስለዚህ ለዛ ሊመስለኛል ዴክስ አሁን በጣም እየቀለጠ ያለው ወደ ታች ማለት ነው ብዬ ነው ያሰብኩት። ኤኒዌይስ ዊ ወር ሮንግ ኤንድ ዊ ዲድንት ሉዝ ኤኒቲንግ። ሶ ይሄን ይመስላል የባለፈው ሳምንት ፎርካስት ያደረግነው ማለት ነው። ሶ በቀጣይ ዚስ ዊክ የማስባቸውን ደግሞ ልንገራችሁ። ዚስ ዊክ እውነት ለመናገር ኢት ሪኳየርስ ኤ ቢት ኦፍ ፔሽንስ ማለት ነው። በጣም ፔሽንስ የሚፈልግ ሳምንት ነው አሁን የሚመጣው ሳምንት ማለት ነው። ምክንያቱም
ማርኬቱ በጣም የሆነ አንሰርቴን የሆነ ኢንቫይሮንመንት ላይ ነው ያለው። ግን አንድ የምጠብቀው እኔ ዩሮ ጂቢፒ ነው። ዩሮ ጂቢፒ ኢን ማይ ኦፒኒየን ኢን ማይ ሃምብል ኦፒኒየን አይ ቲንክ ኢትስ ጎይንግ ቱ ቢ ቤሪሽ ዚስ ኔክስት አትሊስት ዘ ኔክስት 2 መንዝ ብዬ ነው የማስበው እኔ። ኦኬ በጣም ሶ ስትሮንግ አሁን ያለበት እንትን እዚህ ጋር ሴል መግባት በጣም አይ ነው በጣም ከባድ ነው። ግን ለዛ ነው ፔሽንስ የሚፈልጓል ያልኳችሁ። ትንሽ ማርኬቱ ትሬንዱን መቀየር አለበት። እሺ ትሬንዱን መቀየር አለበት። አትሊስት ዌይት ፎር ዘ ማርኬት ቱ ቼንጅ ዚስ ቱ ብሬክ ዚስ ይሄኛውን እስከሚሰብር ድረስ እጠብቃለሁኝ እኔ። ለዛ ነው ፔሽንስ ይፈልጋል የምላችሁ። በቃ ዌይት ፎር ዘ ማርኬት ቱ ቼንጅ ኢትስ ትሬንድ እዚህ ጋር ይምጣልን፣ ቀስ እያለ ይምጣልን፣ ቀስ እያለ ይምጣና ይሄኛውን ብሬክ ያርገው። ከዛ በኋላ ዊል ፓርቲሲፔት። ኦኬ እንደዚህ ነው የማስበው። እና ዋን ኦፍ ዘ ቲንግ አይ ውድ ቢ ሉኪንግ አት ኢዝ ዩሮ ጂቢፒ አይ አም ቤሪሽ፣ ሱፐር ቤሪሽ፣ ፐርማ ቤሪሽ ነው። ይሄኛው በጣም እንትን ካረገ ብሬክ ካረገ በተለይ እኔ እንጃ ዚስ ኢዝ ዘ ኔክስት ታርጌት አር ዚስ ኢዝ እና ላይክ ያው ዋን ኦፍ ዘ ቲንግ ኤክስፔክት ማድረገው ዩሮ ጂቢፒ ነው። ሎት ኦፍ ሪዝኒንግ አለው ኦፍ ኮርስ ቪዲዮ ስለሆነ የሁለት ሰዓት የሶስት ሰዓት ቪዲዮ አንሰራም መቼም። ግን አጠር አድርጌ ስነግራችሁ ይሄ ነው። ዩሮ ጂቢፒ ቤሪሽ ነኝ ዚስ ዊክ፣ ግን አይ ዊል ዌይት ፎር ዘ ማርኬት ቱ ብሬክ አትሊስት ዚስ ማለት ነው። ሁለተኛ ኒውዚላንድ ዶላር ካድ፣ ይሄ በጣም ዊርድ ፔር ነው። ኢቨን ብሮከሮቹ ምናምን በጣም ስፕሪዳቸው ብዙ ነው። እኔ 5% ላይ ነው ትሬድ እያደረኩ ያለሁት። እሱ ላይ ስፕሪዳቸው በጣም አሪፍ ነው። ምንም የሚያሳስብ አይደለም። ይሄኛውንም እያየሁት ነበረ። ኤክስነስ ላይ ያለው የዩኤስዲ ስፕሪድ እና ኤንዚዲ ካር ላይ 5% ላይ ያለው ስፕሪድ ኦልሞስት ተመሳሳይ ነው። ያን ያክል እንትን አይሉም፣ አይጎዱም። ኦፍኮርስ አይ አም ቤሪሽ ኦን ዲስ ማርኬት። በጣም ሎንግ ተርም የሆነ ትሬንድ ውስጥ ነው ያለው። እንዳልኳቸው እንደ ዩሮ ሲኤችኤፍ ነኛው አይ ዶንት ኤክስፔክት ዲስ ማርኬት ቱ ካም ኦል ኦፍ ሰደን ቼንጅ አድርጎ እዚህ ጋር እንዲመጣ አልጠብቅም። ኦኬ I think it's going to continue to make lower lows. So the next time ይወርዳል ባይ ነኝ። So let's have a closer look at it. ይሄኛው ሪፕላይ መተው እንችላለን። ዴይሊ ታይም ፍሬም ላይ እንሂድ እና ኦኬ ምንድነው ቤዚካሊ አሁን የምናደርገው ነገር ዊል አፕላይ ፊብ ሲጋ ፊብ አፕላይ እናደርጋለን። አሁን we are at the 50% retracement፣ ግን honestly speaking ይሄኛው ትንሽ ወደ ላይ ፑል የሚያደርግ ይመስለኛል። ኢንዲኬተሮችንም ሳያቸው ገና ናቸው፣ ታች ናቸው በጣም ማለት ምንም እንትን እየሰጡ አይደለም፣ ሲግናል እየሰጡኝ አይደለም። እንደዛ ነው ፔሽንስ ይፈልጋል ያልኳቸው። ይሄኛውን አሁን እዚህ ጋርም አይ ኖ ዩ ጋይስ ይሄኛው በጣም ቴምፕቲንግ ነው እዚህ ጋር ሴል መግባት፣ ግን እዚህ ጋርም ሊመጣ ይችላል። እኔ እንደውም ሞስት ላይክሊ ዩ ኖ ዋት የሆነ በጣም ወዶን አባባል ልንገራችሁ፣ the market will do the most obvious thing in the least obvious way ይባላል። በጣም ኦብቪየስ የሆነውን ነገር ግን በማጠብቁት ነገር በምጠብቁት አቅጣጫ ነው የሚሄደው፣ ግን በማጠብቁበት ሁኔታ ማለት ነው። እና ብዙ ጊዜ አሁን ይሄ ክሊን ነው በጣም በቃ ይሄ ክሊን የሆነ ነው በቃ ዩ ኤክስፔክት ቱ ማች። እዚህ ጋር ሊመለስ እኮ ይችላል፣ አይመለስም ያልኳቸው አይደለም፣ ግን ዩዥሊ ኖ እንደዚህ በጣም ክሊን የሆኑ ነገሮች አይሰሩም። ስለዚህ ምንድነው ሊመጣ ይችላል ወደዛ ማለት ነው። የኤስዲ ካርድ ማየታችሁታል። ካስወጣኝ በኋላ የተመለሰበት ኦልሞስት ኢኳላይ ፈጥሮ ነው የተመለሱት። እንደዛ እየሆነ ነው ማርኬቱ አሁን ማለት ነው። ስለዚህ እዚህ ሪጅን ላይ ወደ 78% ሪትሬስመንት ሊመጣ ይችላል። ችግር የለውም። ለምንድነው ችግር የለውም ያልኳችሁ? አንደኛ እኔ አለርቶች አሉኝ፣ ኢንዲኬተሮች አሉኝ፣ የእነሱን ኮንፊርሜሽን ወስዳለሁ። ሁለተኛ አይ ኦልዌይስ ዌይት ምን ብያችኋለኝ? ትሬንዱ እንዲቀይር እጠብቃለሁ። ቢመጣም ማርኬቱ አይ ዊል ዌይት ፎር ዘ ማርኬት ቱ ቼንጅ ትሬንድ። በሴል ሊሚት ወርደን ያልገባም መቼም። ስለዚህ እዚህ ጋርም ከመጣ ፔሎ ይፈጥራል አይደለ? እዚህ ጋር መቶ ብሬክ ካደረገ እና ከኢንዲኬተሮች ኮንፊርሜሽን ካገኘ ይገባሉ። አይ እንደዚህ ያለ ከሄደ እና ከኮንፊርሜሽን ካላገኘ ደግሞ እዚህ ጋር ብሬክ ሲያደርግ እገባለሁ ማለት ነው። አይ ዊል ሌት ዩ ኖ። ቴሌግራም ላይ ጆይን ካደረጋችሁ ስራውት ዘ ዊክ አፕዴት አደርጋችኋለሁ። ኤኒዌይስ ኤንዜዲ ካርድ I'm bearish this week. The first few days ያው bullish ሊሆን ይችላል of course as you can imagine፣ ግን at the end of the week like ሮብም ሐሙስም ዓርብም ሊሆን ይችላል። እንደዚህ አይነት ነገሮችን እንጠብቀው ማለት ነው። so this is the second trade. There was a third trade. What was it? USD card ነው ራሱ ነው፣ ግን USD card still bearish ነው፣ ግን I don't think it will pull back all the way
ላይ ድረስ የሚመጣ አይመስለኝም ሆነስትሊ። ከመጣ ግን ዊል ኮንሲደር ሴሊንግ አሁን ማለት ነው። አሁን እንደዚህ የሚቀጥል ከሆነ ምንም ፓርቲሲፔት ማድረግ አንችልም። ግን በደንብ ፑል ባክ የሚያደርግ ከሆነ ወደዚህ የሚመጣ ከሆነ ዊል ኮንሲደር ሴሊንግ። አሁን ግን ቬሪ አንላይክሊ እንደው ቢሆን ራሱ ዚስ ዊክ ዝም ብሎ እንደዚህ እያደረገ ኢንሳይድ ዊክ ይሆንና የዛኛው ሳምንት ነው ሜቢ ሙቮች ሊኖሩ የሚችሉት። ሶ ነው ይሄኛው ብዙም ላይክሊ ላይሆን ይችላል። ሶ ሁለቱ ፔሮች ላይ ነው ፎከስ የማደርገው። ፋይናሊ ሌትስ ሲ ዋት አይ ቲንክ አባውት ዩኤስ ማርኬት ናስዳቅ፣ ዳው ጆንስ፣ ኤስኤንፒ 500 ላይ ያሉትን ነገሮች ሶ ኢን ማይ ኦፒኒየን ዩኤስ 500 እኔ ቦተም አውት አድርጓል ብዬ ነው የማስበው። ኦኬ በቃ ሎንግ ተርም ሎ ሴት ተደርጓል ብዬ ነው የማስበው። እኔ ማርኬቱ ክራሽ ያደርጋል ሪሴሽን ውስጥ እንገባለን ከሚሉት ሰዎች ውስጥ መሀል ከዛ ቲም ውስጥ አይደለሁም። በጣም ኦፕቲሚስቲክ ነኝ እና ደግሞ አይ ሃቭ ኤ ሪዝኒንግ ቢሃይንድ። አይ ኩድ ቢ ሮንግ ኦፍ ኮርስ አይ ኩድ ቢ ቶታሊ ሮንግ፣ ግን ያለኝን ሪዝኒንግ ልንገራችሁ። አንደኛ ኢፍ ዩ ጎ ቱ ዘ መንዝሊ ታይም ፍሬም ዩ ኖ ዋት ብሩክ ላይክስ ፊብ። ስለዚህ ዩ ካን አፕላይ ፊብ እና ማርኬቱ የተመለሰውን ፖይንቱን ካያችሁ ኤግዛክትሊ አት 50% ኦፍ ዘ ሬንጅ። ስለዚህ ኢኩሊብረም ላይ ተመልሰናል። ዳዝ ሚን ኢኩሊብረም ላይ ስለደረሰ ማርኬቱ ሰማይ ይደርሳል አይደለም ተመልሱ፣ ግን ዊ ሃቭ ሰፖርቲንግ የሚያደርጉ አይዲያችንን ሰፖርት የሚያደርጉ ነገሮችን ነው እያወራን ያለ ነው። አንደኛ እሱ ነው። ኦኬ 50% ላይ ተመልሰናል። ቢር ዳት ኢን ማይንድ። ወደ ዊክሊ ታይም ፍሬም ስትመልሱት ሌቭሉ አሪፍ ሌቭል ላይ ነች። ጠጋ አድርጌ ባሳያችሁ የተመለሰባትን ሌቭል ይዚ ኦልሞስት የቱ ጋ ነው መሰላችሁ? ዩ ካን ዩዝ እንትን ላይ መጠቀም ትችላላችሁ። እና ኤፍቪጂ ነው ኤግዛክትሊ ሶ ኤፍቪጂ ላይ ነው የተመለሰው። ኦኬ ሶ ዚስ ማይት ቢ ዘ ሎ ዊ አር ሉኪንግ አት። ኦኬ ሎ ሊሆን ይችላል። ዴይሊ ታይም ፍሬም ትንሽ ሳብ ካረጋችሁት ኦኬ አሪፍ ሌቭል ላይ ነው የተመለሰው። ሶ ሌቭል ዋይዝ ዊ አር ሰኪዩር። ሊመለስ የሚችልበት ቦታ ላይ ነው የተመለሰው። ኦኬ አናዘር አይዲያ ምንድን ነው መሰላችሁ? አሁን የትራምፕ 90 ዴይ ታሪፍ ፖዝ አድርጓል። ለዛ ነው ሪያክት ያደርገው። ባይ ዘ ዌይ ዊ ኦል ኖው ዳት ቻይና ጋር ያለው ውጥረት እንደቀጠለ ነው ማለት እኔ በጣም ብዙ ጊዜ ስለሚወስድ ነው። አይ ዊሽ አይ ኩድ ቴል ዩ በቃ ያለውን ኢኮኖሚክ እንትን በጣም ኢንተረስቲንግ ነው። ባይ ዘ ዌይ ቢሃይንድ ማርኬት ሙቭ የሚያደርገውን ኢኮኖሚክስ ብትረዱት ማለት ነው። ፕሮባብሊ አንድ ቀን የሆነ ረዘም ያለ ቪዲዮ ሰራላችኋለሁ። ቻይና ኢዝ ቬሪ ኢምፖርታንት ትሬዲንግ ፓርትነርስ ኦፍ ዩኤስኤ። ባይ ዘ ዌይ አፕል ፕሮዳክቶቹን የሚያመርተው ቻይና ውስጥ ነው። ኦኬ አንድ ፕሮዳክት ቻይና ውስጥ አንድ አሜሪካ ካምፓኒ ቻይና ሄዶ $500 የሚፈጅበትን አንድ ዕቃ ለማምረት የሚፈጅበትን ነገር ዩኤስ ውስጥ ተመልሶ $2300 ይፈጅበታል ለማምረት። በጣም ቺፕ በሆነ ዋጋ ነው እዛ የሚሸጡት። ታሪፍ የተጣለው አሁን ከቻይና አሰርታችሁ አሜሪካ አምጥታችሁ ለምትሸጡት ነገር ነው ያላቸው የአሜሪካን ካምፓኒዎችን ታሪፍ። ባይዘው 145%፣ የድሮ 20% ነበር፣ አሁን 125%፣ 145% ጨምራችሁ ግብር ትከፍላላችሁ ለመንግስት። ስለዚህ ከአሜሪካ ምንድነው አይዲያው የትራምፕ? እዛ ቻይና የከፈታችሁትን ካምፓኒ ዝጉና እዚህ ነው፣ አለዛ እዛ እያሰራችሁ የሚሸጡ ከሆነ የሌለ ግብርን በጣም እንጨምርባችኋለን። ዛት ዘ ሆል አይዲያ ኦፍ ታሪፍ። ስለዚህ አብዛኞቹ ማኒፋክቸሪንግ ኢንዱስትሪ ውስጥ ያሉ ስቶኮች ለምሳሌ አፕል፣ ናይኪ ምናምን እንደዚህ አይነቶቹ በጣም እየተመቱ ነው ከቻይና ታሪፍ አንጻር ማለት ነው። ከዛ ምን አለ ትራምፕ? ያው 90 ዴይ ፓውዝ አለ። የቻይናን ግን አይጨምርም። ዛት አሁን ወደ ፖይንት እየመጣሁላችሁ ነው። ከዛ ትራምፕ ምን አደረገ? ቻይናን ታሪፍ እዛው ላይ ጨመረ። 90 ቀን ፓውዝ ካደረገ በኋላ ሰምታችሁ ከሆነ ወደ ከ84% ወደ 125% ጨመረው። ማርኬቱ ምንም ፊል አላረገውም ማለት የተወሰነ ወረደ፣ ግን በጣም ኮላፕስ አላረገም። ከዛ በኋላም አይታችሁ ከሆነ ሪታሌት አደረገች ቻይና ማለት ነው። ሪታሌት ስታደርግ ማርኬቱ አይ ዋዝ ኤክስፔክቲንግ ላይክ ኦኬ ዚስ ትሬድ ክላሽ ኢዝ ጎይንግ ቱ ኮንቲኒው እና ፕሮባብሊ ዘ ስቶክ ማርኬት እንደዚህ አሁን በቃ ሊቀጥል ነው፣ አናዘር ሎወር ሎ ይፈጥር ይችላል ብዬ ሳስብ ብዙም ስትሪንግዙን ያሳየኝ እንደውም ማለት ነው። ኢትስ ኮሊንግ ኢት ኦፍ ሽረጎፍ አድርጎት እየሄደ ነው። ለምን ነው መሰላችሁ እንደዚህ አይነት ነገር ያወራኋችሁ? የማርኬት ዊዛርድ የሚለውን መጽሐፍ አንብባችሁት ከሆነ አንድ በጣም ወዶ ትሬደር አለ እዛ መጽሐፍ ላይ ማለት ነው። ጄሰን ሻፒሮ ይባላል እና
ስትራቴጂ ምንድነው መሰላችሁ? ብዙ ጊዜ የሚያደርገው ስዊንግ ትሬደር ነው። ሂ ዊል ስተዲ አሁን ለምሳሌ የተሰይ የሆነ አሴት ክላስ የሆነ ከረንሲ ወይም የሆነ ኢንዱስትሪ ሊያደርግ ፈልጓል እንበል። የሚያደርገው ምንድን ነው? ሂ ዊል ስተዲ ዋት ኢዝ ሙቪንግ ዘ ማርኬት፣ ማርኬቱ ሙቭ የሚያደርገው ነገር ምንድን ነው የሚለውን ነገር ያጠናል። ከዛ በኋላ ኦኬ ቡሊሽ ከሆነ ምንድን ነው ማርኬቱን ወደ ላይ እንዲሄድ ያደረገ ያለው ነገር። አሁን ለምሳሌ ይሄኛው ማርኬት ያይና ዋት ኢዝ ሙቪንግ ዚስ ማርኬት ዳውን፣ በጣም ዚስ ማች ያወረደው ነገር ምንድን ነው ይላል። ከዛ በኋላ ኦኬ ፕሮባብሊ የትራምፕ ታሪፍ ነው እያወረደ ያለው ዚስ ማች ማርኬቱን እንጂ ዩኤስ ኢኮኖሚያ ኢስ ዱይንግ አሜዚንግ ማለት የባለፈውን ኤፍኦኤምሲ አይ ሚን ሲፒአይ ሪፖርት ሰምታችሁ ከሆነ ኢንፍሌሽኑ በጣም ታች ነው ገና ኖት ዳት ኢት ሾውስ ያን አሁን የታሪፉን ኢፌክት ስለሚያሳይ ዳዝ ማተር ብያቸዋለሁ ቴሌግራም ላይ ያን ያህል ሙቭ አላረገውም። ግን የአሜሪካ ኢኮኖሚ አሁን ኢስ ዱይንግ ግሬት፣ አንኤምፕሎይመንት ሬቱም አሪፍ ነው። ኢንፍሌሽኑም የታርጌት የፌድ ኢንፍሌሽን ሬቱ 2% ነው። አሁን የመጣው 2.4 ነው። ጥሩ ነው ከዛ በፊት ከነበሩት አንጻር። ዘ ማርኬት ኢኮኖሚ ኢስ ዱይንግ ግሬት። ስለዚህ ማርኬቱን ይሄንን ስቶክ ማርኬቱን እያወረደ ያለው ኢስ ፕሮባብሊ የትራምፕ ታሪፍ አይዲያ ነው። ኦኬ ይላል እንግዲህ ከሱ አይዲያ ነው የምነግራችሁ። አሁን እሱ ያለውን ሳይሆን አሁን አላለም እንደዚህ፣ ግን ከሱ በሱ ኮንሴፕት አንጻር እያስረዳኋችሁ ነው እሱ እንዴት እንደሚያስብ ማለት ነው። በጣም ስለሚመቸኝ ነው። ከዛ በኋላ ኦኬ ምንድነው እሱ የሚጠብቀው ኒውስ ይጠብቃል። ተመሳሳይ ያንን ማርኬት በደንብ ወደታች ክላሽ እንዲያደርግ ለምሳሌ ትራምፕ ታሪፍ እንዲጨምር ይጠብቃል። ከዛ ልክ ትራምፕ ታሪፍ ሲጨምር ማርኬት ወደታች ዝቅ ይልና ሽረጎፍ ያደርገዋል። በቃ አይ ዶንት ኬር ከዚህ በኋላ ምናምን ብሎ ዌን ኢት ክሎዝስ አባቭ የሆነ ማለት ቡሊሽ ነው ክሎዝ ሲያደርግ ሂ ዊል ኢንተር ባይ ፖዚሽን ማለት ነው። እንደዛ ነው የጂንሽን ሳፒሮ ማርኬት ዊዛርድ ላይ አንብብ። ወይም ደግሞ ቡሊሽ ከሆነ ቡሊሽ ማርኬት ኒውስ ለምሳሌ አሁን ያለንበት ወር ማለት ነው አፕሪል ነው አይደል? ማርች ላይ ለምሳሌ ዩሮ ዞኖች የዩሮፒያን ሴንትራል ባንክ ሬት ይጨምራል ተብሎ ከታሰበ ዩሮ ቡሊሽ እየሆነ ይሄድና ልክ የዜናው ቀን ባይ ዘ ሩመር ሴል ዘ ኒውስ እንደሚባለው ማለት ነው እየገዙ ይጠቀም። ልክ ኒውሱ ሲነገር ክሎዝ ቤሪሽ ሆንና ክሎዝ አድርጎ ወደታች መፈጥፈጥ ይጀምራል። ሴል ዘ ኒውስ የሚባለው ማለት እሱ ነው የሚጠቀመው በቃ ቤዚካሊ። እና እንደዛ አይነት ነገር ነው እኔም ፊል ያደረኩት። አሁን ቻይና በቃ ቻይናና የእንትና ቴንሽን የትራምፕ ቴንሽን በጣም በቃ አይሏል። ብዙ ማርኬቱ ሙቭ ሲያደርገው የነበረው ነገር ያ ነው። ግን አሁን ዘ ማርኬት ኬር ነገር እያለ ነው። እና እንደዚህ አይነት ነገሮች ብዙ ጊዜ it is the start of a bullish move. I could be wrong, ግን that's how I think about it ማለት ነው። ቢትኮይንም ምናምንም it's the same thing by the way. ቢትኮይን እና ዩኤስ እንትን ኢንቨስትመንት ምናምን ከታሪፍ ጋር ይገናኝ ምናምን አትበሉ። it's all risky asset በቃ ቢትኮይንም ዩኤስ ኢኩዊቲ ማርኬትም ኦይልም ኤኒቲንግ ከጎልድ እና ቅድም ከነገርኳችሁ ከረንሲ ፔሮች ውጭ they are all risky asset ናቸው። ስለዚህ the same way ነው ሙቭ የሚያደርጉት ማለት ነው። ሶ በዛ ወይ ነው እኔ ቡሊሽ ይሆናል ብዬ ያሰብኩት። ሌሎችም ነገሮች አሉ፣ ግን ቪዲዮ እንዳይረዝም በዚህ እናሳጥረውና የቀሩትን ዲቴይሎች ደግሞ ቴሌግራም ላይ ነግራችኋለሁ ማለት ነው። ሶ ኔክስት ዊክ ደግሞ ያለውን ነገር በዚሁ መልኩ እንዳስሳለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። ይመቻችሁ። ቻው